ሰይጣንም ጊዜው እንዳበቃለት አውቆ ትውልድ መቅጨት፣ ትውልድ መግደል፣ ትውልድን ተስፋ ማስቆረጥ ስራው ነው። እግዚአብሔር ወጣቱን በሞት የሚነጥቀውን መንፈስ ከምድሪቱ ላይ ይገልብጥ በኢየሱስ። እና እኔ ቀነኒን ሳቃት በጣም ትሁት፣ በጣም ሰው አክባሪ፣ በጣም ጨዋ፣ በጣም ምስኪን በቃ። እና ዛሬም አንድ ነገር መልእክት አለኝ። በእንደዚህ አይነት ስትረስ ውስጥ ያላችሁ ገንዘብ የአእምሮ እረፍት አይሰጥም። እውቅና የአእምሮ እረፍት አይሰጥም። ሀብት፣ መልክ፣ ዝና፣ በሰዎች መከበብ የአእምሮ እረፍት አይሰጥም። ይህንን ማድረግ የሚችለው ኢየሱስ ብቻ ነው። ወደ ኢየሱስ ኑ። አይዟችሁ፣ ተስፋ አትቁረጡ። ኢየሱስ አለ። እኔም ኢየሱስ ደርሶልኝ ነው። ኢየሱስ አለ። ኢየሱስ ያሳርፋል። ኢየሱስ ጋር ነው። ቸርች ኑ፣ ተንበርከኩ ጌታችሁ ፊት። ከኢየሱስ የሚበልጥ ምንም ነገር በሕይወታችሁ ቢመጣ ኢየሱስ ያሳልፋል። የለም ከኢየሱስ የሚበልጥ በቃ የለም። ምንም ነገር እቴ ስራ ማጣት ነው፣ የቤተሰብ ጉዳይ ነው። ለኢየሱስ ንገሪ። የኔ ወንድም ተመረቀ፣ ስራ አጥተ ነው፣ ተጨንቀ ነው፣ ቤተሰብ አስጨነቀ፣ እድሜ መሄዱ አስጨነቀ፣ ምንም እንደሌለ ስታስብ ተስፋ አስቆረጠ። ወደ ወንጀል፣ ወደ ግድያ፣ ወደ ጥፋት፣ ወደ ስርቆት ግባ የሚል መንፈስ ነው። እሱ አጋንንት ነው። ኢየሱስ ለአንተ መፍትሄ ያለው፣ ኢየሱስ ለአንቺ መፍትሄ ያለው። ሞቶልሻል። ለምን ትሞቻለሽ? ለምን ትሞታለህ? ኢየሱስ ሞቶልሃል። ለምንድን ነው የምትጠማው? ኢየሱስ ተጠምቶልሃል። ለምንድን ነው የምትራበው? ኢየሱስ ተርቦልሃል። ኢየሱስ ተሰቃይቶልሃል። ኢየሱስ እርቃኑን በመስቀል ላይ ተሰቅሏል። ለአንተና ለአንቺ ለኔ ኑ ወደ ኢየሱስ። ኢየሱስ ብቻ ነው የሚያሳርፈው። ሐኪም የሥጋ ደዌን ቢፈውስ ነው። ሳይካትሪስት ለሰከንድ ቢያረጋጋ ነው። ለዘላለም ግን ከገባህበት እስራትና ጨለማ ነቅሎ የሚያወጣ አንድ ገናና ስም አውቃለሁ፣ ኢየሱስ። ክብር ሁሉ ለማርያም ልጅ ይሁን። ክብር ሁሉ ለእግዚአብሔር ልጅ ይሁን። ክብር ሁሉ ለወደደን ለኢየሱስ ይሁን። እና ግዴላችሁም ወጣቶች፣ ግዴላችሁም በብዙ ህመም ውስጥ ያላችሁ ወጣቶች፣ ይህንን መንገድ እኔ አልፌዋለሁ። ምስክርነት ነው የምነግራችሁ። አልፌዋለሁ። ሞት ሸቶኝ፣ እኔና ሞት አንድ እርምጃ ሲቀረን ወደ መታረጃ ሰይፌ ሲሮጥ ነው ኢየሱስ ያገኘኝ። ወደ ኢየሱስ ኑ እባካችሁ። ጌታ ኢየሱስ ሆይ ከምድሪቱ ላይ ወጣቱን በሞት የሚነጥቅ መንፈስ፣ ራስን የማጥፋት መንፈስ በጌታ በኢየሱስ ስም ከወጣቱ አእምሮ ላይ የተጠረገ ይሁን። ከትውልዱ አእምሮ ላይ የተጠረገ ይሁን በኢየሱስ ክርስቶስ። እግዚአብሔር አምላክ ሆይ የታችንን ነፍስ ማርልን። ለመላው ቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለባለቤቷ፣ ለሁላችሁም ለምታቋት ለሁላችሁ መጽናናትን እመኛለሁ። እግዚአብሔር መንፈስ ቅዱስ ያጽናችሁ። ተባረኩልኝ። ኢየሱስ ያድናል።